እንደዚህ አይነት ቪዲዮዎች ለቲክቶክ፣ ለዩቲዩብ ሾርት እንዲሁም ደግሞ ለኢንስታግራም ተስማሚ ናቸው። ከኔ ጋር እናንተም መሞከር ትችላላችሁ። እናንተም መሞከር ከፈለጋችሁ ሁሉንም ግብአቶች፣ ሳውንዶች እንዲሁም ደግሞ ፎቶዎች የቴሌግራም ቻናሌ የኮመንት መጀመሪያ ላይ አስቀምጥላችኋለሁ ወይም ደግሞ እዚህ ፊት ለፊት ስክሪኑ ላይ እንደምትመለከቱት ሰርች አድርጋችሁ በመግባት ሁሉንም ነገሮች ማግኘት ትችላላችሁ ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ በቀጣዩ ሁለተኛው ቪዲዮ ላይ ደግሞ የምሰራው እዚህ ጋር ስክሪኑ ላይ የምትመለከቱትን ነው ማለት ነው። በመጀመሪያ ወደ ካፕከት እንገባና ወደ ካፕከት ከገባን በኋላ ኒው ቪዲዮ የሚለው እሱ ጋር እንነካዋለን። ከዛ እዚህ ጋር ፎቶ የሚለው ጋር እንሄድና ያው እዚህ ጋር እንደምትመለከቱት እኔ የተለያዩ ፎቶዎችን አውርጃለሁ ማለት ነው። እናንተም ከፈለጋችሁ ቴሌግራም ላይ ሙሉ እዚህ ጋር ያሉት ፎቶዎች እንዲሁም ደግሞ ሳውንዱን ማግኘት ትችላላችሁ ማለት ነው። ከዛ ፎቶ መርጥለታለሁ እኔ ቢያንስ 20 የሚሆን ፎቶ ታገኙና ብትመርጡለት የተሻለ ይሆናል ማለት ነው። ከዛ እዚህ ጋር ከስር ወደ ጎን ታረጉትና ይሄኛውን ኤክስ ትሏታላችሁ። ከዛ ወደ ጎን ትሉና እዚህ ጋር እቺን አንድ ጊዜ ትነኳታላችሁ። ከዛ ለዩቲዩብ ታረጉታላችሁ ማለት ነው። እዚህ ጋር 4:3 የሚል አለ። እሱን 4:3 ታረጉታላችሁ። ከዛ ራይት ትሉትና እያንዳንዱ ፎቶ እየነካችሁ እንደዚህ ታረጉታላችሁ ማለት ነው። ሁሉንም እንደዚህ እናደርጋለን። ከዛ እዚህ ጋር ትመጡና ማለት ነው ይሄኛውን እዚህ ጋር እንደምትመለከቱት እዚህ ጋር 3 ሰከንድ ነው የሚለው ማለት ነው። ይሄኛውን የምናደርገው 0.0 ነው ማለት ነው። ይሄን ለማድረግ አንድ ጊዜ እንደዚህ ዙም በሁለት ጣታችሁ ስታደርጉት ረዘም ያደርግላችኋል። ከዛ በኋላ እዚህ ጋር ከስራለች ስፕሊት የምትለዋል እሷን አንድ ጊዜ ተነካታላችሁ ማለት ነው። ከዛ ዲሊት ታደርጉታላችሁ። ከዛ ቼክ ስናደርገው እዚህ ጋር 0.1 ሰከንድ ነው የሚለው። ስለዚህ ዝቅ እናደርገውና ያው 0.0 እናደርገዋለን። ይሄኛውንም እንደዛው እንደዚህ ያደርግን ዲሊት እናደርገውና ከዛ በኋላ እዚህ ጋር 0.0 እናደርገዋለን ማለት ነው። ከዛ እናንተ ከጨረሳችሁ በኋላ ሁሉንም እንደዚህ ማድረግ ትችላላችሁ። እኔ ግን አሁን ሰፋ ያደረኩት ከት ለማድረግ እንዲመቸኝ ነው ማለት ነው። ሁሉንም አድርጌ ተመልሰን እንገናኛለን። ቤተሰቦች ያው እንደምትመለከቱት ሁሉንም እንደዚህ አድርጌ ጨርሻለሁ ማለት ነው። አሁን በሁለት ጣታችን እንዳደረግነው አሁን ደግሞ ጠበብ እናደርጋቸዋለን ማለት ነው ሁሉንም። ከዛ ልክ ስንመለከት ያው እንደዚህ ይመጣል ማለት ነው። ከዛ በኋላ እዚህ ጋር ከላይ ኤክስፖርት የምትላለች እሷን ኤክስፖርት እናደርገዋለን ማለት ነው። ከዛ እዚህ ጋር ከላይ ደን እንለውና እዚህ ጋር አሁን መልሰን ኒው ቪዲዮ የሚለው ላይ እዚህ ጋር ወደ ባክ እንመለሳለን። ከዛ ሰከንድ ያደረግነውን የሰራነው እሱን አድ እናደርገዋለን ማለት ነው። ከዛ እዚህ ጋር ወደ ጎን ስታደርጉ ይችን ዲሊት ነው የምንላት የካፕከት እንትን ነው ሎጎ እንዳመጣ ተመልሳ። ከዛ እዚህ ጋር ወደ ታች ወደ ጎን እናደርግና ዱፕሊኬት የምትላለች እሷን ዱፕሊኬት በማድረግ ኮፒ እንደማለት ነው። ደጋግመን ኮፒ እናደርጋቸዋለን እንዲበዛ ማለት ነው። ከዛ እንደዚህ የምትመለከቱት ሁሉንም ዱፕሊኬት አድርገን ጨርሰናል ማለት ነው። ከዛ ይሄን እንደዚህ አድርገን ከጨረስን በኋላ እዚህ ጋር አድ የምትለዋን የፕላስ ምልክቷን እንጫንና ቪዲዮ አድ እናደርጋለን ማለት ነው። ከዛ እዚህ ጋር ወደ ይሄኛውን ነው የምፈልገው እዚህ ወደ ጎን እናደርግና ኦቨር ላይ የምትላለች እሷን ነክተን እዚህ ጋር ከት እናደርጋታለን መጀመሪያ የማያስፈልገውን ፓርት ዲሊት እናደርግና ከዛ ይሄን ወደ ጎን እንወስደዋለን። ከዛ ይሄን እንደቀደሙ ይሄንንም ስፕሊት እናደርገውና ይሄን እዚህ መጀመሪያ ላይ እናደርገዋለን ማለት ነው። እንደዚህ ይሆናል ማለት ነው። ከዛ ይሄኛውን አንድ ጊዜ እንነካውና እዚህ ጋር ስፒድ የምትላለች ስፒድ የምትለውን እሷን አንድ ጊዜ እንነካታለን። ኖርማል የሚለውን እናካና እዚህ ጋር 0 እናደርገዋለን ማለት ነው ወይም አንድ ላይ። ከዛ እዚህ ጋር ስሙዝ የሚለውን እንነካውና ራይት እንለዋለን።
ኦዲዮ የምትላለች እሷን ኦዲዮ የምትለውን አንድ ጊዜ እንነካና መጀመሪያ ሳውንዱን እናስገባለን ማለት ነው። ከዛ እዚህ ጋር ኤክስፖርት የምትለዋ ላይ የቴሌግራም ቻኔል ላይ እንደዚህ አለ ማለት ነው። እሱ ነው የምናውቀው። ከዛ አድ እንለዋለን። ከዛ እዚህ ጋር ፕላስ ስንለው እዚህ ጋር እንደምትመለከቱት እንደዚህ መጥቶልናል ማለት ነው። ፎቶ አንድ ጊዜ እንነካውና ወደ ጎን እናደርጋለን። ከዛ ሪሙቭ ባክግራውንድ የሚለው ነካውና እዚህ የሰው ምልክቱ አንድ ጊዜ ነክተን እዚች መጀመሪያ ያለውን እሱን ስንነካው ያው እዚህ ጋር እንደምትመለከቱት ሪሙቭ አድርጎ ራይት ሲል እዚች ጋር ራይት የምትላል እሷን ሲል ጨርሰናል ማለት ነው። ከዛ ያው እዚህ ጋር እንደምትመለከቱት እንደዚህ ነካል ማለት ነው። ከዛኛው ይሄኛውን ስለማንፈልገው ከዚህ በኋላ ያለውን ድሌት እንለዋለን። እነዚህን ከላይ ያሉትንም ድሌት እንላቸዋለን። ስሎ ሞሽኑ እንዲወጣ ይሆናል። ከዛ ይሄን እዚህ በኋላ ይሄኛው ሳውንድ እንደዚህ ሲገባ ያለው ፓርት ነው ማለት ነው። እዚህኛው ሳውንዱ ሲገባ ያለው ፓርት ነው። ከዛ እዚህ ጋር አድ የምትለውን እሷን እንነካታለን። ከዛ አድ የምትለውን በመልካት እዚህ ጋር ከላይ ላይብረሪ የሚል አለ። ባክግራውንድ የሚለው ጋር ገብታችሁ ጥቁሩን ባክግራውንድ ትመርጡላታላችሁ። ከዛ ይሄን ኦቨርሌይ እናደርገዋለን ማለት ነው። ከዛ ይሄን ኦቨርሌይ ካደረግነው በኋላ ወደ ጎንና ማስክ የሚለው ላይ ትሄዳላችሁ ማለት ነው። ከዛ ይሄኛውን አንድ ጊዜ ተነኩትና ከዛ ይሄን ተነኩታላችሁ። ከዛ እንደዚህ ይመጣላችኋል ማለት ነው። ከዛ በፊት ግን እናንተ ይሄኛው ሙሉን ጥቁር ማድረግ አለባችሁ። ስለዚህ ከዚህ በፊት ጥቁር ማድረግ ስላለብኝ ይሄ ሙሉ ጥቁር አደርገዋለሁ ልክ እንደዚህ ማለት ነው። ከዛ መልሳችሁ ያውዛው ማስክ የሚለው ላይ መታችሁ ትነኩታላችሁ ማለት ነው የቀደሙ። ከዛ እዚህ ጋር ከስራለች እሷን ልክ ስነኳት እንደዚህ ይመጣላችኋል። ከዛ እዚህ ጋር ኪፍሬም ታደርጉና ዜሮ ታደርጉታላችሁ። ኪፍሬም ካደረጋችሁ በኋላ ዜሮ ታደርጉታላችሁ። መጨረሻ ላይ ትመጣላችሁ። መጨረሻ ላይ የምትመጡና እዚህ ጋር ማብቂያው ላይ ትመጡና መልሳችሁ ማስክ የሚለውን ትነኩትና ከዛ እዚህ ጋር ኪፍሬም ታደርጋላችሁ። ማስክ የሚለውን ትነኩትና ይሄኛው እየተከፈተ እንዲመጣ ታደርጉታላችሁ ማለት ነው። በሁለት እጃችሁ ወደ ላይ ስታደርጉት እንደዚህ እየተከፈተ ይመጣል ማለት ነው። ከፈለጋችሁም በዚህኛው እንዲከፈት ማድረግ ትችላላችሁ ማለት ነው። እዚህኛው ላይ እየመጣችሁ ከፈለጋችሁ ወደዚህ ሳይዝ እያደረጋችሁ እንዲከፈት ማድረግ ትችላላችሁ ማለት ነው። ከዛው እንደዚህ ይሆናል ማለት ነው። ትንሽ ሻዶ ተጨምሩበትና ከዛው እዚህ ጋር እንደዚህ መጣ ማለት ነው። ከዛ እዚህ ጋር የኛውን ሳውንድ ትንሽ ጨምርበታለሁ ድምፁ። ከዛው እንደዚህ መጥቷል። ነገር ግን ይሄ ጥቁሩ ባክግራውንድ ከኋላ ነው መሆን ያለበት። ወደ ጎን ትመጣና እዚህ ጋር ወደ ጎን እንመጣና እዚህ ጋር ላየር የምትለዋል ከዛ እዚህ ጋር ወደ ጎን ታረጉታላችሁ ማለት ነው። ልክ እንደዛ በሚሆንበት ሰዓት እንደዚህ ይመጣል። እዚህ ጋር ሁሉንም በቅደም ተከተል ትንሽ ጠበብ እናደርጋቸዋለን ማለት ነው። እስከ መጨረሻው ልክ እንደዚህ ስለዚህ ፋይናል ሪዛልቱ እንደዚህ ይመስላል ማለት ነው።